ከ10 ዓመት በፊት በበረሃ ውስጥ ምንም ነገር አልነበረም። ዛሬ ግን 394 ሜትር የሚረዝም የአፍሪካ ረጅም ህንፃ ቆሟል። ሌላኛው የአፍሪካ ከተማ ደግሞ በውቅያኖስ ላይ አዲስ ከተማ እየገነባች ነው እና አዲስ አበባ ደግሞ 327 ሜትር የሚረዝም ህንፃ እየገነባች ነው። አዲስ አበባ፣ ካይሮ፣ ሌጎስ ወይስ ናይሮቢ? የትኛው ከተማ ነው ብዙ ሰማይ ጠቀስ ህንፃዎች ያሉት? ዛሬ የአፍሪካ ሰማይ ጠቀስ ህንፃዎችን ውድድር እናያለን። 10ኛ አቢጃን አይቮሪ ኮስት። ደረጃችን በምዕራብ አፍሪካ እንከፍታለን። አቢጃን 5 ሰማይ ጠቀስ ህንፃዎች ሲኖሯት አቢጃን ከሌጎስ ውጭ በምዕራብ አፍሪካ በጣም አስፈላጊ የፋይናንስ ማዕከል ናት። ዓለም አቀፍ ባንኮች፣ የንግድ ኩባንያዎች፣ ፈረንሳይኛ ተናጋሪ የሆኑ የንግድ ተቋማት ማዕከልም ናት። ግንባታው እየተጠናቀቀ ያለው የቱር ኤፍ ህንፃ የምዕራብ አፍሪካ ረጅም ህንፃ ለመሆን ተዘጋጅቷል። 9ኛ ሉዋንዳ አንጎላ። ሉዋንዳ 7 ሰማይ ጠቀስ ህንፃዎች ሲኖሯት 145 ሜትር የሚረዝመው የአይኤምኦቢ ቢዝነስ ሴንተር ትልቁ የከተማዋ ህንፃ ነው። በአንጎላ የነዳጅ ሀብት ምክንያት ሉዋንዳ ባለፉት 2 አስርት ዓመታት ውስጥ በፍጥነት ተለውጣለች። 8ኛ ዳር es ሰላም ታንዛኒያ። 8 ሰማይ ጠቀስ ህንፃዎች ሲኖሯት በ1960 ይህች ከተማ 150 ሺህ ሰዎች ነበሯት። ዛሬ ከ7 ሚሊዮን በላይ ሰዎች ይኖሩባታል። 157 ሜትር የሚረዝመው የታንዛኒያ የወደብ ባለስልጣን ዋና መስሪያ ቤት ከምስራቅ አፍሪካ ስራ ከሚበዛባቸው ወደቦች በአንዱ ላይ ቆሟል። 7ኛ አዲስ አበባ ኢትዮጵያ። በ9 ሰማይ ጠቀስ ህንፃዎች አዲስ አበባ 7ኛ ደረጃ ላይ ትገኛለች። የኢትዮጵያ ንግድ ባንክ ዋና መስሪያ ቤት በመላው ምስራቅ አፍሪካ የተጠናቀቀ ረጅሙ ህንፃን ይዛለች። ግንባታ የተጀመረው የመብራት ኃይል ህንፃ ሲያልቅ ከሰሃራ በታች ባሉ የአፍሪካ ሀገሮች ሁሉ ረጅሙ ህንፃ ይሆናል። 6ኛ ሌጎስ ናይጄሪያ። ሌጎስ ከ20 ሚሊዮን በላይ ህዝብ ያላት ከተማ ናት። 9 ሰማይ ጠቀስ ህንፃዎችን ይዛለች። እንደ ኒኮም ሃውስን ያለ ከ1979 ጀምሮ ለ46 ዓመታት የሌጎስን ረጅሙን ህንፃ ይዛለች። $500 ሚሊዮን የሚያወጣው የፈርስት ባንክ ታወር በግንባታ ላይ ነው። 252 ሜትር የሚረዝመው ይህ ህንፃ የምዕራብ አፍሪካ የሰማይ ጠቀስ ህንፃ ፉክክር ውስጥ ይገባል። 5ኛ ኬፕ ታውን ደቡብ አፍሪካ። በዚህ ዝርዝር ውስጥ በጣም ልዩ የሆነችው ከተማ ኬፕ ታውን 10 ሰማይ ጠቀስ ህንፃዎች አሏት። ኬፕ ታውን ተጨማሪ ሰማይ ጠቀስ ፎቆች ላይኖሯት ይችላሉ። የቴብል ተራራ እይታን ለመጠበቅ ከተማዋ ላይ ከመጠን በላይ ረጃጅም ህንፃዎችን መገንባት የተከለከለ ነው። ተራራው ከህንፃዎቹ የበለጠ አስፈላጊ ስለሆነ። 4ኛ ደርባን ደቡብ አፍሪካ። በአጠቃላይ 15 ሰማይ ጠቀስ ህንፃዎች ያላት ደርባን ሙሉ በሙሉ ህንፃዎቿ የቆሙት በባህር ዳርቻ ላይ ነው። በህንድ ውቅያኖስ ትይዩ በቢሊዮን የሚቆጠር ዶላር ኢንቨስት ተደርጓል። የባህር ዳርቻ ህንፃዎች፣ ፕሪሚየም የመኖሪያ ሰማይ ጠቀስ ህንፃዎች፣ የቅንጦት የንግድ ማዕከሎች ሁሉም በባህር ዳርቻው ላይ ተሰልፈዋል። አብዛኞቹ የአፍሪካ ከተሞች ሰማይ ጠቀስ ህንፃዎችን የሚገነቡት በፋይናንሻል ዲስትሪክት ሲሆን ደርባን ግን የባህር ዳርቻዎች ላይ ነው። 3ኛ ካይሮ ግብጽ። ካይሮ ከ18 በላይ ሰማይ ጠቀስ ህንፃዎችን ይዛለች። 142 ሜትር የሚረዝመው የናይል ሲቲ ታወር የያዘችው ካይሮ አሁን ደግሞ በ45 ኪሎ ሜትር ርቀት ላይ ከ10 ዓመት በፊት ምንም ነገር የሌለበት በበረሃ ውስጥ ግብጽ ሙሉ በሙሉ አዲስ ከተማ ገንብታለች። አዲሱ የአስተዳደር ዋና ከተማ 12 ረጃጅም ሰማይ ጠቀስ ህንፃዎች አስቀድሞ ተጠናቀዋል። 394 ሜትር የሚረዝመው የአፍሪካ ረጅሙ ህንፃ አይካኒክ ታወር በአዲሱ የአስተዳደር ዋና ከተማ ይገኛል። 2ኛ ናይሮቢ ኬንያ። ናይሮቢ ከ20 በላይ ሰማይ ጠቀስ ፎቆችን ይዛለች። የምስራቅ አፍሪካ ሰማይ ጠቀስ ህንፃዎች መሪ ናት። የምስራቅ አፍሪካ የሰማይ ጠቀስ ህንፃዎች ንጉስም ይሏታል። 1ኛ ጆሃንስበርግ ደቡብ አፍሪካ። ጆሃንስበርግ ከ30 በላይ ሰማይ ጠቀስ ህንፃዎችን ይዛለች። 223 ሜትር የሚረዝመው የካርተል ማዕከል በ1973 ነበር የተገነባው። ከ40 ዓመታት በላይ የአፍሪካ ረጅሙ ህንፃ ሆኖ ቆይቷል። በአሁኑ ጊዜ ከሰሃራ በታች ባሉ የአፍሪካ ሀገሮች ረጅሙ ህንፃ በሳንዲተን ውስጥ ይገኛል። ግብጽ ረጅሙን ህንፃ ገንብታለች። ሌጎስ በውቅያኖስ ላይ ህንፃ እየገነባች ነው። አዲስ አበባም 327 ሜትር ርዝመት ያለውን ኤፍል ታወርን የሚያክል ህንፃ እየገነባች ነው።